ሰላም የመምጣቱ ጉዳይ ትንሽ ጊዜ የወሰደ ነው። ምክንያቱም በስሜት የነበረን ኃይል ከጦርነት ወደ ሰላም ስታመጣ ብዙ እንትኖች አሉ። ስለዚህ ብዙ ነገሮችን ሰርተናል። አካባቢያችን ከጦርነት ውጭ የማድረጉ ጉዳይ ቀላል የሚባል ነገር አይደለም። አማራ ክልል ውስጥ ሁሉም መከላከያም በመከላከያም ያለን መረጃ በአማራ ክልል መንግስትም በሁሉም አካላት ያለን መረጃ ምንድነው? በአማራ ክልል አንጻራዊ ሰላም ያለበት ታጣቂ ኖሮት ግን አንጻራዊ ሰላም ያለበት አንጻራዊ ሰላም ብቻ አይደለም። ጸጥታ ምንም ጦርነት የሚባል ታጣቂ ያለበት የማይመስል ዞን ቢኖር የአገው ዞን ነውና ስለዚህ ህዝቡ እንዲረጋጋ በማድረግ በኩል ያው ጥቅሙ በጣም ከፍተኛ ነው። ሳይኮሎጂካሊ እንዲረጋጋ፣ ሶሻሊ እንዲረጋጋ፣ ኢኮኖሚካሊ እንዲረጋጋ፣ አርሶ አደር ስራው እንዲሰራ፣ መንግስት ሰራተኛ ስራው እንዲሰራ አሁን እኛ ያለንበት ሁሉም አካል እንደፈለገ ነው የሚንቀሳቀሰው። የብልጽግና ታጣቂ መሳሪያውን አስቀምጦ እንደፈለገ የሚሆንበት ነው። በተቃራኒው እኛ እንደዛ መሆን አንችልም። ትልቁ ችግር እዚህ ጋር ነው ያልተሰራው ስራ። እኛ ወደ ውስጥ ገብተን እንደፈለግን አንሆንም። እኛ ያለንበት ማንም ሰው እንደፈለገ መሆን ይችላል። ስለዚህ የተሰሩ ስራዎች መድረኮች ተፈጥረዋል። ውይይት ሰመራ አፋር ላይ አንድ ሁለት፣ አማራ ክልል ኮምቦልቻ አንድ ሁለት ተገናኝተናል። መቀሌም ላይ ታደሰ ኮሚሽን ጋር የተነጋገርናቸው ነገሮች አሉ። አዲስ አበባ በተመሳሳይ ተነጋግረናል። ዋከምራም ላይ መድረኮች ተፈጥረው ብዙ ነገሮች ተሰርቷል። ስለዚህ የየስራችንን ሰርተናል ብለን ነው የምናምነው። አዴን ስራውን ሰርቷል። ሰራዊቱን ማዘጋጀት ነው። ለምንድን ነው የሚያዘጋጀው? ለሰላምና ለዲዳሩ ማዘጋጀት። አማራ ክልል መንግስት ሰራተኞችን የማስገባት እና የካምፖችን የማዘጋጀት ሎጂስቲክስ የማቅረብ ጉዳይ ነው። መንግስት ሰራተኞች በተወሰነ 25% አካባቢ ያልገባ ያልተሳካለ፣ ከዛ ውጪ በደንብ ተሰርቷል። ካምፑንም ዝግጅት ጨርሷል ይመስለኛል። ከ20 ሚሊዮን በላይ ወጪ ተደርጎ ስራ ተሰርቷል። ስለዚህ ጥሩ የሚባሉ ስራዎች ናቸው የተሰሩት። ያልተሰራ ነገር ቢኖር ግን ምንድነው? አስተሳሰብ ላይ ያለ መሰራቱ ጉዳይ ነው። ዲስአርም የምታደርገው ከአይምሮ ነው። አይምሮ ነው እንግዲህ ሰላም መሆን ያለበት። ትጥቅ መፍታት ያለበት አይምሮ ስለሆነ እዛ አካባቢ በተለይ ጸጥታ ፖሊስ አካባቢ ያለ መፍታት ጉዳዮች አሉ። እሱን የስርጸት ችግር ነው ብለን ያመንነው። ከላይ ያሉት አካላት ጥሩ አቀባበል ነው ያላቸው። አረጋን በጣም ማመስገን እንፈልጋለን። ጥሩ ነገር ነው ያለው። ዞን አካባቢ እና ኃይሉ እየሰሩት ያለው ነገር ቀላል ነገር አይደለም። ህዝባችን እያረገ ያለው ለሰላም ያለው ተነሳሽነት በጣም ከባድ ነው። ዞሮ ግን መዋቅር እንደ መዋቅር ሚሊሻ አካባቢና ፖሊስ አካባቢ ያልተሰሩ ያስተሳሰብ ስራዎች አሉ። በዚህ ምክንያት አንዳንዴ ማሰር መንገላታቶች አሉ። ከዚህ ውጪ ኦልሞስት ወደ 85%